ማህሌት ክፋቷ እየቀጠለ ይገኛል ማለት ነው። እንግዲህ ብሩኬ የተኛበት ክፍል በመግባት እንግዲህ ክፋቷ ለመስራት ወደ ክፍሉ ታቀናለች። ቅድስትም እንግዲህ እስካሁን አጠገቡ ነበረ ተለይታም አታውቅም። አሁን ግን አንድ አባት በመምጣት ልጅ የባክሽ የካርድ ቦታ ጠፍቶኝ ነው ብታሳይኝ በእናትሽ ተባበሪኝ በማለትም እኚህ አባት እንግዲህ ቅድስትን ያናግሯታል። ቅድስት ደግሞ እንደምታውቁ በጣም ቅንና መልካም ሴት ናት። አባባ ምን ላግዞት ስትልም ጠየቀቻቸው። እነሱም ካርድ ክፍል ጠፍቶብኝ ነው ልጄ እባክሽ እርጅኝ በማለት እሷም እንግዲህ ብሩኬን እንግዲህ ትታው እነሱ ለማሳየት ወደ ሌላ ክፍል ወደ ካርድ ክፍል ለማሳየት ስትሄድ እንግዲህ አቶ ማሌት በመግባት እዛ ክፍል እንግዲህ ብሩኬን እንግዲህ በተራስ አፍና እንግዲህ ያው መጨረሻ ላይ እንግዲህ ተደርሶባታል። እቺ እንግዲህ የክፋት ጥግ ማለት ነው። ከክፋት በስተቀር ሌላ ምንም የምታውቀው ነገር የለም ማለት ነው። ቤተሰብ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን። እና ቤተሰብ እንግዲህ በጣም የሚያሳዝን ነገር ነው ማለት ነው። እንግዲህ የማህሌት ክፋት እንግዲህ ክፋቷ የክፋት ጥግ ናት። እንግዲህ አስቡ ያ ሁላ እንግዲህ ግፍና በደል ብሩኬ ላይ ያደርሳበት። አሁን እንኳን እሱ አላገገመም፣ ማውራት እራሱ አልጀመረም ማለት ነው። ግን እሱ ይባስ ብላ ማለት ነው እንግዲህ ቅድስትን ጠብቃ ቅድስት ዞር ስትል እንግዲህ ብሩኬ ክፍል በመግባት ብሩኬን እንግዲህ በተራ ሳፍና እንደያዘችው ተደረሰባት ቤተሰብ ማለት ነው። እንግዲህ በጣም ያሳዝናል ማለት ነው። ያው እንግዲህ ካሌብ እንግዲህ የዝና ቦታ እተካታለሁ በማለትም እንግዲህ ካሌብም እንግዲህ ያው ይሄ ሁላ ማህሌትም እንግዲህ ልብ ይሄ ሁላ ሳትፈራ ልብ ተሰጥቷት ወይም ደግሞ ልበኛ ሴት ሆና እንደዚህ ጨካኝ ሴት እና ክፋት እያሰበች ቀንና ሌሊት እንግዲህ ይህ ሁላ ግፍና በደል ብሩኬ ላይ የምትፈጽም ማለት ነው። እንግዲህ ከጎኗ ካሌብ ስላለ ነው ማለት ነው። ያው ካሌብ እንግዲህ የታወቀ ነው እንግዲህ ደና ታሬ እየተከታተላት ነበረ ማለት ነው። ታሬ ለምንድን ነው እሷን የምትከታተላት? እየተከታተልካት ነው በማለትም እንግዲህ ለታሬ ራሱ ከባድ ማስጠንቀቂያ እንግዲህ ሰጥቶታል ማለት ነው ካሌብ ማለት ነው ቤተሰብ። እና በጣም እንግዲህ በጣም ያሳዝናል ማለት ነው። እንግዲህ የካሌብ ወንድም ነው። ያው የካሌብ ወንድም እንደምታውቁ ከብሩኬ ጋር ራሱ በብዙ ነገር እንግዲህ ከሱ ጋርም እንግዲህ አብሮ እየሰራ ይገኛል ማለት ነው። እና ግን የአንዳንዱ እርምጃቸው ወላ ለመድብል ወይም ደግሞ የታሬ እንግዲህ ጠቅላላ እያንዳንዱ ቁጭ ብሎ ማለት ነው እየሰለላቸው ይገኛል ማለት ነው። ማን ካሌብ እያንዳንዱ እየሰለላቸው ነው። የት እንደሚሄዱ ምን እንደሚያደርጉ ሁሉም እያንዳንዱ ማለት ነው። ለምንድን ነው የምትከታተላት ማህሌት ነው ያለው ማለት ነው። እንግዲህ አስቡና ከባድ ማስጠንቀቂያ ሰጥቶታል ማለት ነው። እና ቤተሰብ እንግዲህ በጣም 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 እንግዲህ ብሩኬ ያሳዝናል ማለት ነው። በጣም በጣም ነው ያሳዘነኝ ቤተሰብ እውነት። እና እንግዲህ ቅድስት የሚየው ስንት ቀኗ ነው? ቅድስት እንግዲህ እዛው ሐኪም ቤት በጣም ቀናቶች አስቆጥራለች። ቀንም ሌሊትም እሱ አጠገብ ሆና እንግዲህ ያው ምሳሌም እንግዲህ በጣም ደስ ብሏታል። ያው አባቷ ላይ ግን ሄዳ አባቴ ቤት እኮ ከመጣ በጣም ቀናቶች አስቆጥሯል። አንተም ቅድስቴ ቤት እኮ ቀራችሁብኝ። ለምንድነው ቤት ማትመለስ? አባዬ ደግሞ ቆንጆ ውጤት እኮ አምጥቼ ያለው እስቲ ወረቀቴን ይልኝ እባክህ አባዬ እያለችም እንግዲህ ስታወራው ነበረ ማለት ነው። ያው እሱ ግን ገና አልነቃም። ያው ታውቃላችሁ በጣም ነው አንተ ነበር እኮ ትምህርት ቤት የምትወስደኝ አንተ ነህ እኮ እያለችም ከዛ በኋላ ቅድስትም እንግዲህ አብራ ነበረ ከእሷ ጋር። ከዛ እንደዛ ስትለው ቅድስት ያው ራሷ መቆጣጠር አልቻለችም። ወደ ዳጣ ወደ ውጭ ወጣች ማለት ነው። እንግዲህ ቅድስትም ለዳጣ መስግናታለች። እስካሁን ድረስ ቀን ከሌሊት ሳቲ ከኛ ሳይሰለችሽ ያደረግሽልን ቅንና ትብብርሽ ከልብ እናመሰግናለን። ከጎናችን ስላልተለየሽ ቅድስትን በማምጣት ብሩኪን በመጠየቅ እየተመላለስሽ ሁሉም ነገር
ትብብር ስላረግሽልን እናመሰግናለን በማለትም እንግዲህ ቅድስት አመስግናታለች። እና ዳጣዬም እኔ ማመስገን አይጠበቅብሽም እኔ እኮ ቤተሰብ ነኝ በማለትም እንግዲህ ምንም ለእኔ ማመስገን አይጠበቅብሽም፣ እናንተ በጣም ባለውለታዬ ናችሁ፣ ለእኔ በጣም ብዙ መስዋዕትነት ከፍላችሁልኛል፣ ስለዚህ ይሄ ራሱ ሲያንስ ነው በማለትም እንግዲህ ዳጣም እንግዲህ ለእኔ አታመስግንኝ፣ እኔ ቤተሰብ ነኝ፣ እኔ ለችግራችሁም ጊዜ ለደስታችሁም ጊዜ ከጎናችሁ መሆን አለብኝ። ለእኔም እንደዛ ነበራችሁ። እናንተ እጅግ መልካም ሰዎች ነበራችሁ። ስለዚህ ለእኔ እህቴ አታስቢ ቅድስት በማለትም እንግዲህ ዳጣም ያው ለቅድስቴ ነግራታለች። ቅድስቴም በጣም በጣም እናመሰግናለን ዳጣዬ ብላታለች ማለት ነው። ቤተሰብ እንግዲህ ብሩኬ ያው ቤተሰብ በጣም እንግዲህ እስካሁን ድረስ ምንም ነገር አልነቃም ማለት ነው። በጣም ተጎድተዋል። በጣም እንግዲህ የወሰደው መድኃኒት በጣም ሰውነቱ ጎድቶታል ማለት ነው። እንግዲህ መድብል እንግዲህ በጣም ግራ ተጋብተዋል ማለት ነው። በጣም እንግዲህ ያሳዝናል ማለት ነው። ምንም ማድረግ አይቻልም እንግዲህ ያው ቅድስት አንቺ ግን ቢያንስ ድካምሽ በእንቅልፍ እንዲወጣልሽ ማረፍ አለብሽ በማለትም እንግዲህ መድብልም እንግዲህ ለቅድስት እንግዲህ ራስሽን ጠብቂ እንቅልፍሽም ተኚ በማለት ያው እንግዲህ ወንድማዊ ምክሩ ያው መክሯታል ማለት ነው። ያው ቅድስት እንግዲህ እንደነገርኳችሁ ቀናት አስቆጥራለች። ለብቻዋ ነው እዛው ሐኪም ቤት ውስጥ ቀንም ሌሊትም እንግዲህ ከብሩክ ተለይታ አታውቅም ማለት ነው። እዛው ቀንም እዛው ናት፣ ሌሊትም ከሱ ጋር ናት ማለት ነው። እንግዲህ መድብል ያው እሱም ከእሷ ጋር ነው ይሄዳል፣ ግን አንዳንድ ስራ ስላለ ለማስተካከል ሲል ያው ይወጣል እንጂ መድብልም እንግዲህ ከጎኗ ነው ማለት ነው። ቤተሰብ እንግዲህ በጣም በጣም እንግዲህ ከባድ ውስጥ ገብተዋል ማለት ነው። እንግዲህ አስቡ ማለት ነው። እና እኔ በጣም በጣም ነው ያሳዘነኝ ብሩኬ ማለት ነው ቤተሰብ እና ሁሉም ነገር እንግዲህ ለበጎ ነው። ባይሆን እንኳን አንተ ገብተህ አርፍ በል እስቲ በማለት እንግዲህ ያው ስትጠይቀው መድብልም አይ እኔ እንኳን ተይኝ፣ ባይሆን አንቺ ሂጂና ቤቱን ታያለሽ፣ አንቺም ደግሞ ትንሽ አረፍ አድርገሽ ትመጫለሽ፣ ቤት ሂጂ በማለትም እንግዲህ መድብል እንግዲህ ቅድስቴን ወደ ቤት እንድትሄድ ነበረ የጠየቃት። እሷ ግን በፍጹም እኔ ብሩኬ እዚህ ሐኪም ቤት ውስጥ ትቼ እኔ እግሬን አላነሳም ወደ ቤትም አልሄድም በማለት ከፈለክ አንተ ሂድና አረፍ፣ እኔ እዚሁ እንደተለመደ ከጎኑ አልለይም በማለት መድብልም እንግዲህ እሺ ብሎ እንግዲህ ወደ ቤቱ ይሄዳል ማለት ነው። አንዳንድ ስራ አለብኝ እዛውም ደረስልና ትንሽ አርፌ እመለሳለሁ በማለትም እንግዲህ ወደ ቤት ሄደዋል ማለት ነው። ቅድስቴ ግን እዛው እንደቀጠለ ነው ማለት ነው። እዛው ሐኪም ቤት እዛው ሆናለች። መድብልም ደግሞ ቤት ሲገባ እንግዲህ ኤደን ያገኛታል። ኤደንም እንግዲህ እንዴት ነው ብሩኬ አሁን ያለበት ነገር እንዴት ነው? እየተሻለው ነው? ለውጥ አለው ወይ ስትለውም ምንም አይልም። እንግዲህ ቀስ በቀስ እንግዲህ ይሻለዋል ብለን እንግዲህ ተስፋ እናደርጋለን። እንግዲህ ሕክምናውም እየተከታተለ ይገኛል ብሎ መልሶላታል። እንግዲህ እኔ አሁን በጣም ደክሞኛል፣ እንግዲህ የሚቀመስ ነገር ካለ አቅርቢልኝ በማለት ሄደንን እንግዲህ ያው የሚበላ ነገር አቀረበችለት ማለት ነው። እሷ ደግሞ እንግዲህ ካልዘፈንክልኝ እባክህ ዝፈንልኝ እባክህ መድብል በማለትም ምን ነካሽ አንቺ? ምን ሆነሽ ነው እንደዚህ የምትሆኙ? እንዴ አንቺ ጭንቅላት የለሽም እንዴ? እኔ ወንድሜ ሐኪም ቤት ታሞብኝ እንደዚህ እየተሰቃየሁኝ አንቺ እንዴት ነው ዝፈንልኝ ብለሽ በዚህ ሰዓት ዘፈን? አንቺ ትንሽ ህሊና የለሽም እንዲ አታስቢም እንዲህ በማለትም እንግዲህ በጣም ነው የተቆጣት ማለት ነው። አንዳንዴ ከባድ ነው እንግዲህ እሷ እንግዲህ ተይዛ ነው በፍቅር ተይዛ ነው ማለት ነው። መድብል ደግሞ እሱ ላይ አሁን የለም፣ እሱ ጭንቅ ውስጥ ነው። ወንድሙ በጣም ታሞበታል። ልቡ ሁላ ያለው እዛ ነው እንጂ ወደ እሷ ላይ እሷ ደግሞ በጣም ስለምትወደውና ስለምታፈቅረው ስለ ብሩክ ህመም ቦታም አልሰጠችውም ማለት ነው። እሷ አሁን ያለችበት ሌላ ነገር ሌላ ነው ማለት ነው። ኤደን ማለት ነው እንግዲህ መድብልን በጣም ነው የተቆጣት። አንቺ ስርዓትሽን ያዥ እንዴ! ምን ነው የመጣሽበት ሁላ ረሳሽ እንዴ? ስራሽ ሁላ ምን ሆነሽ ነው ምናምን ብሎ በጣም ተቆጣት።
ምግብ ራሱ አልበላም በቃ አንሹ ምግቡ ምናምን ብሎ ምግቡ ሁላ ነው የዘጋው ማለት ነው። እና ኤደንም አንዳንዴ ታበዛዋለች ማለት ነው። አሁን እስቲ ሰው ታሞ እንደዚህ እየሆነ እሱ እ፣ እንደዚህ አይነት ነገር አሁን በዚህ ሰዓት በጣም ይደብራል። መጨረሻ ላይ ደግሞ ጭራሽ ብላ ብላ እሱ ደክሞታል፣ በዛውም እንቅልፍ ወሰደው። እሷም ደግሞ እዛው ተኝታለች አጠገቡ ማለት ነው። የሆነ ሰዓት እንግዲህ ብንን ሲል እዛ አጠገቡ ተኝታ ያገኛታል ማለት ነው መድብል። ከዛ መድብል ምን ሆነሽ ነው? አሁን እኮ እ፣ ምሳሌ ከትምህርት ቤት የምትመጣበት ሰዓት ነው። ምን ነክቶሽ ነው አሁን እንደዚህ አጠገቤ እንደዚህ እ፣ እንደዚህ አይነት ነገር የምታደርጊ? አጠገቤ እንደዚህ ሆነሽ ተጠቅልለሽ አጠገቤ የምተኝ? ስለዚህ አሁን እንደዚህ ሆነሽ ራሱ ሰዎች ቢመጡ አሁን ምሳሌ ከትምህርት ቤት መጥታ ሌላ ሰውስ ቢያየን ምን ይለናል? ምን አይነት ምን አይነት ነገር ነው ሰዎቹስ የሚያስቡ? ስለዚህ እንዴት እንደ አይነት ነገር ታደርጊያለሽ በአሁን ሰዓት? ነውር አይደል እንዴ? አንቺ ትንሽ ጭንቅላትሽ ትንሽ አይሰራም እንዴ? በማለትም በጣም ተቆጥቷታል ማለት ነው። ዞር በይ በቃ አሁን ተነሽ ካጠገቤ፣ ምን እዚህ ትንደባለላለች? በማለትም በጣም በጣም ነው የተቆጣት ማለት ነው። እንግዲህ ኤደን አሁን ልቧ ጠፍቷል በፍቅር ማለት ነው። ያው ክንፍ ብላለች ማለት ነው። አንተ የጸይም ቆንጆ ምናምን ሁላ እያለች እንግዲህ እሱ አሁን እዚህ ቦታ ላይ እንደሌለ ያው ትዳር አትፈልግም ወይ ሁላ ምናምን ሁላ ብለዋለች ማለት ነው። ትዳር ጊዜና ቦታ አለው። አሁን የዛ ሰዓት የዛ ጊዜ አይደለም። እኔ አሁን ያለሁበት ጭንቅ መከራ በጣም ብዙ ውጣ ውረድ ብዙ ነገር አለብኝ። ስለዚህ አሁን አንቺ አርፈሽ ስራሽ የመጣሽበት ስሪ፣ እንደዚህ አይነት ነገር አንድ ሁለተኛ እንዳልሰማ እንዳላይ በማለትም እንግዲህ በጣም በጣም ተቆጥቷል። ማስጠንቀቂያም ሰጥቷታል ማለት ነው። አንቺ የመጣሽበት ስራ አርፈሽ ስሪ፣ እንደዚህ አይነት ነገር ከኔ ጋር ሰፋጣ ታቆሚያለሽ እንደዚህ ብሎ እንግዲህ በጣም ተቆጥቷታል ማለት ነው። እና አንዳንድ ሰው እውነትም አንዳንዴ በጣም እኮ ነው የሚገርም ማለት ነው። አሁን እሱ ወንድሙ እንደዛ ታሞበት ጭንቅ ውስጥ ነው ያለ። አሁን ሌላ ነገር ምን ይባላል እስቲ ቤተሰብ ማለት ነው። እና ኤደን አንዳንዴ ማስተዋል አለብሽ ማለት ነው። ቆም ብለሽ ማሰብ አለብሽ ማለት ነው። አሁን ነግበኔ ነው። አሁን ወንድሜ የኔ ወንድም ቢሆን ብሩኬ የኔ ወንድም ቢሆን አሁን አንቺ የአንቺ ወንድም ቢሆን አሁን አንቺ ከአንቺ ጋር ያለ ሰው እንደዛ ሲሆን አይደብርሽም? በጣም ይደብራል። እና በዛ ልክ ነው መድብለ ራሱ የደበረው ማለት ነው። እና ቤተሰብ እንግዲህ በጣም ያሳዝናል። ያው እንደነገርኳችሁ ማህሌትም እንግዲህ ክፋቷ እየቀጠለ ይገኛል። እንግዲህ አስቡ ያ ሁላ ግፍና በደል አድርሳበት እቤት ድረስ እንደገና የተኛበት ሐኪም ቤት ድረስ በመሄድ በተራስ እንግዲህ አፍና ይዛ እንግዲህ ያው ተደርሶባታል ማለት ነው። እቺ ያው ክፋትና ተንኮል ብቻ ነው እንግዲህ ይዛ የምትዞር ማለት ነው። ከክፋትና ተንኮል ሌላ ነገር የላትም። እኔ አንድ ቀን እንግዲህ ቀናና መልካም ነገር ወይም ጥሩ ነገር ስትሰራ አይተናት አናውቅም ማለት ነው። ሁሉም ነገሯ ክፋት ማለት ነው። እና እንግዲህ በመጨረሻ እንግዲህ የማህሌትም እንግዲህ ጉድ ምናይ ይሆናል፣ መጨረሻዋ ምናይ ይሆናል። እንግዲህ ካሌብም እንግዲህ የዝና ቦታ ተካታለሁ ብለዋል። እንግዲህ ታሬም እንግዲህ ከባድ ማስጠንቀቂያ ሰጥቶታል። እንግዲህ የካሌብን መጨረሻ ምናይ ይሆናል። ቤተሰብ ሰላማችሁ ይብዛልኝ።